ሶሪ ያለሽ መስሎኝ ነው። ይኸው ልስጥሽ አሁን። ረጅ ያየሻት አይደለ? አልቀረበችም። ስለዚህ እኛ ህዝብ ደግሞ ህዝብ ልሰጣችሁን እንዲያቀል ዳይመንድ እየሰጠችሻለሁ ማሪ ሳቢ እና ማለት ነው። ህዝብ ሀቃቸው ይወጣላቸው። ረጁና ዜድ ረጁና ፋሲካ ረጁና ፋሲካ አዋምተዋታል፣ ግን ረጁ አላገባችም። እኔም በጣም ይቅርታ ትናንት ሰምቼ ፋሲካን ሰምቼ ፋሲካን ሰምቼ ያልኩኝ ይቅርታ። ዜድን ሰምቼ ዜድን አምኜ ዜድን ሁለተኛ እናምናትም። ረጁን ማሟት እንዴ ብዬ እኮ ደረግኩኝ። እኔም ደግሞ ነፃነት ስለወጥሽልኝ በጣም አመሰግናለሁ። ፈጣሪ አክብርሽ። ዜድ ካባላ ጋይስኛ አላማናትም። ሄዳም ያው ላይ ክፍተት ሆን የጀመረችው በማናለብሽነት በማናለብኝነት ሆን ጀምራ ይህንን ህዝብ ትላንትና ራሱን ክሳ ረጁና ፋሲካ እንትን ይበሉ ብላ ሆን ብላ ይኸውልሽ፣ እንዲህ ስታው ሆን ብላ እኔና ፋሲካን ሆን ብላ አበሻ ምቀኛ ነው ታውቃላችሁ። ሆን ብላ እኔና ፋሲካ ቲክቶክ ላይ ቢዝነስ ሌዲ መሆናችን እናውቃ፣ የስራ ሰው መሆናችን እናውቃ፣ ሆን ብላ ስራችንን ለማበላሸት ስማችንን ለማጥፋት ሆን ብላ ቀዳ ወጥና ተነስታ መጣ። አሁን አንደኛ ሁለተኛ ራሷ መጀመሪያ አምታ ተነስታ፣ ሁለተኛ ደግሞ ያላገባችኋን ባል ልታሳጣት እድሏን ልትዘጋባት ረጁን አግብታለች። ባሏን አይባለው ማስረጃ ላይ ብላ መጣ። ስለዚህ የኢትዮጵያ ህዝብ ወይ ወቁልኝ፣ እኔ አላገባሁም። ገበያ እኔ አይደለሁም ረጁ ናት ያላገባ ነው። ረጁ አላገባችም፣ ገና ሲንግል ናት። ስለዚህ ልጅቷን እንጀሯን አትስኩባት። አግብታለች እያላችሁ እያስወራችሁ እንጀሯን አትስኩባት። ሺ ኢዝ ሲንግል ሌዲ። ዩ አር ሲንግል ሌዲ ራይት? የስ ሺ ኢዝ ሲንግል ሌዲ። ስለዚህ ገበያዋን አትስኩባት። ልጅቷን ገና ሳታገባ አግብታለች እያላችሁ ፋሲካን ከፈለጋችሁ አግብታለች ብላችሁ አውቃት። ለምን እሷ መንገድ ላይ ናት። እኔ የምልሽ ከሀቢብ ጋር እርግጠኛ ነሽ ለጋብቻ ለትዳር እንደምትደርሱ? ማለት ልነግርሽ ነው ለህዝቡ። አግብታለች ተብሎ እንዲወራብሽ ከፈለግሽ ይወራብሻል። ከዛ ባል የሚባል ነገር ኧረ እኔ ካገባሁ ግን አሁን መረቃ ላይ ነሽ፣ አልወሰንሽም። በሀቢብ ጉዳይ እርግጠኛ አይደለሽም። ሌላ እኔ አሁን ትዳር ላይ እስከዚህ ነኝ። እኔ አሁን ፎከስ ስራ ላይ ደግሞ ባል ደግሞ ህይወት ያጣፍጣል ማለት ባል ህይወትን ያጣፍጣል። ምን ለማፍጠር ብቻ ህይወት አያጣፍጥም። ምንም እኔ አሉ ግን እዚህ ላላችሁት አንድ መልዕክት አለኝ። ዜድን ተጠንቀቋት። የኔና የሀቢብን ፍቅር ያቆረፈደችው ዋናዋ እሷን እና ፍቅራችሁ መሀል እንዳገባ ክፍተት አትስጧት፣ ተጠንቀቋት። ረጁንም ካለማ ያስቀረቻት የምር አይታችኋል አይደል? ምን እንደምታደርግ ስራዋን አይታችኋል። ዜድን ሀቢብና ፋሲካ መሀል ያለውን ያንን የጋለ እሳት የሆነ ፍቅር ውሃ ደፋት። አንድ በሉ። ሁለተኛ ረጁ ሲንግሏን አግብታለች ብላ እያሰጣት
ዳይጀር አይደለም ዳይጀር ኢዝ ዴንጀረስ ነው። ቤትን ስላረጋገጥሽልን አንቺንም እናመሰግናለን። ይሄንንም ህዝብ እናመሰግናለን። ያለው ሲቹዌሽን ይሄ ነው። ክፍል ሚ ኤንድ ፋሲካ ኦልሬዲ ሲመረመር ከሌለብሽ ኔጌቲቭ። ስለዚህ እኛ ቢኖርም ማለት ትችያለሽ። እንዴት ቢኖርም ማለት ትችያለሽ ማለት ነው። ፍሪ ነው ያ ግን አይ ዊ አር ኔጌቲቭ ያስቃል። ደስ ይላል። ይሁን ያለው ሀቡዬ ረጁና ሳሪ እንግሊዝኛ መማር የምትፈልጉ ምዝገባ ጀምረዋል። እንግሊሽ ክላስ መስጠት ጀምረዋል። በሳምንት አንዴ እንግሊዝ መማር የምትፈልጉ ከኔና ከሳሪ ጋር ላይቭ ላይ ማለት ትችላላችሁ። መሳደባች እንግሊዝኛችንን ማጣጣል አይቻልም። ትክክል አይደለም ብላችሁ ካሰባችሁ በነፃነት እኔንም ሳሪን እንግሊዝኛ ትክክል አይደለም ናችሁ እናንተ ናችሁ የምታስተምሯቸው። እነሱ ዝም ብለው መማር ይሄ ነው ህዝብ ማላችሁ። እንግሊዝኛ እውቀት ነው። እንግሊዝኛ እውቀቱ ለህዝብ ስድብ ይሰጣል አይደል? በዚህ ውስጥ እውቀት ያለው ሰው እውቀት ይሰጣል። አንቺና ሳሪቲ እንግሊዝኛ እውቀት ያላችሁ እውቀት ህዝቡን ያገለግላል። እውቀት ያለው እውቀት ህዝቡን ያገለግላል። ራይት ይሄ ነው በቃ ተቋንቋችሁ አግዙ። መማር የምትፈልጉ ማናገር ትችላላችሁ። ፋሚሊ ሀቢባ ፋሚሊ ኤቭሪባዲ ፋሚሊ ላቭ ዩ ሶ ማች። አላህ ከሰረ ኢንሻአላህ ሁሉ ፕሮብሌም ዝራ ስራ ቆምኩ። ማይሰሙን እየገቡ አልነበረም። የተረጋገጠልኝ ነፃ ግን አይደለችም። እኔ ራሷ ታስባኝ ጠይቄያታለሁ። ሚ ዋን ዊክ ቱ ዊክ ኖት ኦፕን ማይ ወርክ ቢኮዝ ዩ አር ሬስቲንግ ሚ ላይክ ኦልሬዲ ሚ ፊኒሽ ወርክ ሽቲ ሚ ካሚንግ ሽቲ ድሪያ ቅባት ሁሉ ነገር አምጥተን አስተካክለን ሰሞኑን ጀምራለሁኝ። ቆንጆ ቆንጆ ሽቲዎች መጥተዋሉ። አሳያቸዋለሁ በዝራ ስጀምር። ቴንክ ዩ ሶ ማች ኦል ፋሚሊ። ጎበዝ ረጁዬ በርቺ። እኔ ማር ስታመጪ ነይና ንገሪኝ እሺ። አድርሻለሁ። ሀቡዬ መቻችሁላችሁ። ወዳችኋለሁ ፋሚሊ። ቻው። እሺ አሁን ወደ ኒያ እኔም ልሂድ በቃ። ሀቢባዬ መልካም ቀን። እናመሰግናለን። ኒያ ፋውንዴሽን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናቸው? ሰላም ናቸው? ዋለና ናቸው? ዛሬ አመሰግናለሁ በጣም ስለገባሁኝ። ዳይመንድ አመሰግናለሁ። እኔ እንግዲህ ትንሽ የሆነ ነገር ፈልጌ ነው እርዳታ ሲሆን እርዳታችሁ ማለት ምንድን ነው? ኒያ ፋውንዴሽን ኦቲዝም ማዕከል በኦቲዝም ዙሪያ ይሰራል። ኦቲዝም ያለባቸው ልጆች ይደግፋል። አዲስ አበባ የሚገኘው ዘኒዩስ የመሰረተችው ለ23 ዓመት እየሰራ እንገኛለን። ይህ ማዕከል አሁን በዋና እየገነባ ይገኛል። በማዕከላችን ላይ 520 ልጆች አሉ። ግን ያ ግንባታ ሲያልቅ 500 ልጆችን ለመርዳት እየተንቀሳቀሰ ይገኛል። ዛሬ ግን በጣም አስቸኳይና እዚህ
እዚህ ባላችሁ ሰዎች ላይ እንድታግዙኝ የፈለኩት ኢትዮ ቴሌኮም ሊንክ ሰጥቶናል። ሊንኩ ምንድን ነው? የዩቲዩብ ሊንክ የሰብስክራይብ በማድረግ 30 ብር የኢትዮ ቴሌኮምን ሊንክ 30 ብር ይሰጠናል። እናንተ ሰብስክራይብ ካደረጋችሁት ኢትዮ ቴሌኮም ለእኛ ነው ብሩን የሚያስገባው ማለት ነው። ለግንባታው ቀደም ብለን አብረን ስንሰራ ቆይተናል እና ዛሬ የሚያልቅ ለ30 ቀን ሰጥቶናል። ዛሬ የሚያልቅ እድል ነው እና እዚህ ላይ እንድትሳተፉልኝ የኢትዮ ቴሌኮም የዩቲዩብ ሊንኩን ሰብስክራይብ ካደረጋችሁ 30 ብር፣ የፌስቡክ እና ሌሎቹ ደግሞ አሁን ስለማይኖር ነው ሼር ነው። ግን ይቺን ኢትዮ ቴሌኮምን ሰብስክራይብ እንድታደርጉልን እና ግንባታው እንግዲህ ፊኒሽንጉ ምንድን ነው ስትራክቸሩ አልቋል። ፊኒሽንጉን ለመስራት በዚህ ሊተባበረን ፈልጓል እና እዚህ ላይ እጃችሁን በሰብስክራይብ አግዙን ለማለት ነው የገባሁት። ከዘባ አዲስ አበባ ውስጥ የመጀመሪያው መስራች ወይዘሮ ዘኒን ውስጥ ፒክቸሩን እያያችሁት ከሆነ ካወቃችኋት ለ23 ዓመት እየሰራና ይህን ህንፃ ደግሞ ሰርተን ለልጆቻችን ለማበርከት እየሰራን ያለ ነው። የዛሬ 4 ዓመት ላይ አልፋለች። ግን እሷ የመሰረተችውን ስራ እኛ ደግሞ አስቀጥለን እዚህ ደረጃ ላይ ስላለን በዚህ ላይ እንድታግዙን ነው። ሀቢባ ብዙ ጊዜ አይሻለሁ፣ ብዙ ጊዜ ትምህርትሽን እሰማለሁኝ ያሉትን ነገሮች አመሰግናለሁኝ። በዚህ ላይ እንድታግዙኝ ነው። የኢትዮ ቴሌኮምን ይህንን አሁን ምልክላችሁን ሼር ካደረጋችሁ ሰብስክራይብ ብቻ ነው የምታደርጉት እና ከላይ ብዙ ሰው ይታየኛል። ዛሬ 5:59 ያልቃል። በዚህ ላይ እንድታግዙን ነው እንግዲህ በየቤቱ እየገባን እየተናገርን ስለሆነ ሰምቻለሁ። ያቢባ አሁን ሰምተንሻል። የዩቱብ ቻናሉን ስም እየጠየቅን ነው ኮመንት ላይ ኢትዮ ቴሌኮም ነው የሚለው። ይኸው አሁን እየላኩት ነው። አት ኢትዮ ሊንክ እኮ ኮመንት ላይ እኮ ሊንክ አይሰራም እኮ ኮመንት ላይ ሊንክ አይሰራም። ባዮች ላይ ከተቀመጠ ወይም ደግሞ ስሙን ነው መጽፍልን ዩቱብ ቻናል ስሙን እሱም ይላል። እሷ ነው ስሟ ሌላ። እስቲ ድጋሚ ዩቱብ ቻናል ስሙን እስካሁን ኮመንት ላይ አልወጣልንም ምንም። የጁጁ ጽፏል። ኢትዮ ቴሌኮም የዩቲዩብ ቻናል አሚናም ጽፈዋለች። አዎ ይኸው ሁሉም እየጻፉ ነው። ኢትዮ ቴሌኮም ነው የሚለው። ኢትዮ ቴሌኮም ኢትዮ አንደርስክሮል ቴሌኮም ሰብስክራይብ አድርጉ። እናንተ በምታደርጉት ሰብስክሪፕሽን አንድ ሰብስክራይብ 30 ብር ነው አይደል? 30 ብር ሰብስክሪፕሽን አንድ ሰብስክሪፕሽን 30 ብር ያስገኛል። ለኒያ ፋውንዴሽን ኒያ ፋውንዴሽን ኦቲዝም ያለባቸው ልጆችን ነው የሚያግዘው። ልጆችን የሚያሳድግ ድርጅት አይደል? ትክክል ነው። ልጆችን የሚያግዝ የእሱን እያስቀጠለ ነው። 120 ልጆች እያጋሉን 12 ልጆችን እኛው ቀጥረን እዚሁ እያሰራናቸው ነው። በሚችሉት እና በሚፈልጉት ስራ ላይ ቀድሞ የነበረው ታስረው የነበሩት ተፈተው ብዙ ስራ የተሰራበት ነው። በአንድ ልጇን የመሰረተችው ታቋታላችሁ እና ይህ ደግሞ ቀጥሎ ወደ 500 ልጆችን ለመያዝ ኢትዮ ቴሌኮም ይህን እድል አመቻችቶልናል እና በዚህ ተባበሩ። የኢትዮ ቴሌኮም ዩቱብ ቻናልን ሰብስክራይብ በማድረግ ኒያ ፋውንዴሽንን እናግዝ። ኒያ ፋውንዴሽን የቆመው ለኦቲዝም ያለባቸው ልጆችን ሰፖርት የሚያደርግ በጎ አድራጎት ድርጅት ነው እና እናንተ አንድ ሰብስክራይብ ስታደርጉ ለእነሱ በአንድ ሰብስክራይብ 30 ብር እናመሰግናለን በጣም። እኔ 5 ሰዓት ተኩል እስኪሆን ድረስ ደጋግሜ መሀል ላይ ይናገራሉ። እሺ በደስታ አይነት መልካም ነገሮችን ሳደርግ በደስታ እኔ ደስ እያለኝ በጣም ደስ ቤተሰብ ፎሎ አድርጓቸው። ሁሉንም እዚህ ጋር ያሉትን ፎሎ አድርጓቸው። ይገራችሁ ሀኒ ፋሽንን ፎሎ በማድረግ ኳሊቲ ብራንድ ቦርሳዎችን ጊቭ አዌይ ይሰጣችኋለች። መግዛት የምትችሉ ትገዛላችሁ፣ ማችሉ ጊቭ አዌይ ይሰጣችኋል እና ሀኒ ፋሽን በደንብ ፎሎ ካረጋችኋት በነፃ ብራንድ ሃይ ኳሊቲ
ቦርሳ እጣ ታወጣለች። ጊቫዌ ትሰጣቸዋለች። እኔ ቀረኝ 40,000 ልገባ 40,000 ከገባው ያወጣል። አዎ ቃል በገባችልን መሰረት 40,000 ስታስገባት አሁን የቀረት 40,000 ለመግባት 4,500 ብቻ ነው። 40,000 ስትገባ ቦርሳ ብራንድ ቦርሳ ኳሊቲ ቦርሳ እጣ ታወጣልናለች። ሁላችሁም ፎሎ አድርጓት። አሜን የኔ ባካፕ አካውንቴ ነው። የኔ አካውንት በተደጋጋሚ 3 አካውንት ተዘግቶብኛል። እስካሁን አካውንት ሲዘጋብኝ የምቀጥልበት አካውንቴ ነው። ስለዚህ አሜንን ፎሎ አድርጉ። የኔ ባካፕ አካውንት ነው። ባካፕ አካውንት ማለት ለአደጋ ጊዜ የማስቀምጠው አካውንቴ ነው። ፎሎ አድርጉት አሜንን። እና ዶክተር ሀቢባ ቪዲዮ ፖስት ማደርግበት አካውንቴ ነው። ይህንን አካውንት ሀቢባ ሳይመለ ነው የምጠቀመው። ዶክተር ሀቢባን ደግሞ ለቪዲዮ ነው የምጠቀመው። ገባችሁ? ያ ስንት ሰው ነው የቀረኝ? እስኪ ምን ልትሆኝ የኔ አካውንት ስንት ሰው ነው የቀረኝ? እኔ ልኛ ነው። አዎ የሚያሳየው እነካውና ፕሮፋይልሽን ስገባ ሆኖ ለኔ የሚቀረው 500 ፎሎ እኔ ተሳስቼ ያልኩት ይቅርታ በጣም እኔ ነኝ የተሳሳትኩት። 400 ፎሎ ብቻ ነው የሚቀርሻው። አሁን 400 ሰው ፎሎ ካደረገሽ ዛሬ 40,000 ትገቢያለሽ። ከዛ ነገ ጣውን እናወጣዋለን። ኦኬ ሀኒዬ ሌትስ ጎ ፎሎ አድርጓት። እና ሊያ ጥበብ አዲስ ከመዳም ቤት የወጣች መዳም ቅመም እህታችሁ ናት። አዲስ የጀመረችው ይህንን ቢዝነስ ሰፖርት አድርጓት። አይዞሽ እኛ እህቶች አለንልሽ። አንቺ ቀደሚና እኛም እንመጣለን፣ እኛም እንወጣለን በሏት። ፎሎ አድርጓት። የምትገኘው በአቡዳቢ ነው። ኦኬ የምትገኘው በአቡዳቢ ነው፣ ግን የትም ቦታ ትልካለች። እቃ የባህል ልብስ ትሸጣለች፣ ጌጣጌጦችን ትሸጣለች። እህታችሁን አበረታቷት። አንዲት የመዳም ቅመም እህታችሁ ከመዳም ቤት ስትወጣ አይዞሽ አለንልሽ፣ በርቺ በሏት፣ አበረታቷት። ለእናንተ መንገድ ትሆናለች። እሷ ስትጎብዝ ስትበረታ የሌላውም አካል ይወጣል ማለት ነው። እድሜ ልካችሁን መዳም ቤት መሆን አይጠበቅባችሁ። ሜሴጅ እየላኩልኝ ስለሆነ እዚህ ጋር ስወጣ ወይ ዋትስአፕ ቁጥሬ ባዮ ላይ አለን እና በዛ አናግሩኝ። ዋትስአፕ ቁጥር ከመጣችሁ በዚህ መልስላችኋለሁ። ቁጥርሽን መሀል ላይ ተናገሪ። አማርኛ በእንግሊዝኛ ቁጥር እንዳትናገሪ ዋርኒንግ ይሰጣል። በአማርኛ ቁጥርሽን ጽፈሽ ወረቀት ላይ ማስቀምጠሽ እዛ ዋትስአፕሽ ላይ የሚያይሽውን ቁጥርሽን ንገሪያል። 0566567580 ዋጋ መናገር ትችያለሽ? ዋጋ በውስጥ ልንገር የሆነ ጥለት አይቼ በጣም ወድጀዋለሁ። እዚህ ላይ ግን ይኖርሽ አይኖርሽ አላውቅም። የወሎ ጥለት ነው የሚባለው የሆነ ቆሻሻ ነገር የሚመስል በጣም የሚያምር ከለሩ የሆነ ግሬ ከለር አይደለም ማለት አይነት ያበሻ ልብስ አለሽ። እሱ ብሉ አይደለ እንዴ? ብሉ ነው። እሷ ብትለን ይሄን አይደለም። እኔ አውቀዋለሁ። ቂቤ ጠጣ የሚመስል የቆሸሸ የሚመስል አይደል? ይሄ አይደለም። ቂቤ ጠጣ ሲያደርገ የሚመስል የቆሸሸ ይመስላል። በቃ አንቺ ምን አድርጊልኝ፣ ያንቺንም ዋትስአፕ ላይ ባዮች ላይ አለ፣ የኔም አለ፣ ላኪልኝ። አንቺ አታስገቢው። ማየት ፈልጋለሁ እሱን ማሬ። ሶፊዬን ሳቧት ቤተሰብ ያለ ያው ተሳካለ። ጠቁር ይመስለኛል። ቀይ ሰው ላይ ነው አይደለ? ቀይ ሰው ላይ ነው። እኔ ቀይ ሰው እሱን ፈጥሮት አብልቶ ሲወደው እኔን ከኔም በላይ እንዴት አልውደደው። ጀማሉ ያኔኛም ፈንታ የቀለም ፊደል ገበታ እንዲህ ነው ብሎ ሊፈታ አልቻለም። I'm the same way. Simple and elegant. Exactly.
አበባ እየሰራ ነው። እስኪ ፊልተር የለውም። ፊልተር የለውም አይደለ ማሬ? እሺ እስኪ ሌላ በጣም ያምራል። እላይሽ ላይ እንደዚህ ያሉ ደረት ማየት ፈልጋል። ደረት በደንብ እላይሽ ላይ ማሬ ሊያና በዚህ ሳይድ ያለው ባንቺ በዛኛው ሳይድ ያለው ቆይ ዙሪማ አይደለም፣ በዛኛው ኦፖዚት አይደለም፣ በዛኛው ሳይድ አዎ፣ የሆነ ፐርፕል ፒንክ ነገር አለ ሁለተኛው ሼፕ ላይ ፐርፕል ፒንክ አይደለም፣ ከሱ አጠገብ ልክ ከሱ አጠገብ ኖ እንትን ከሱ አጠገብ ላይ ነው ከሱ እላይ ያለው እሱን የሀቡ ከለር እኮ የሀቡ ከለር ነው። ፒንክ ሬድ ምናምን በጣም ትወዳለች። ሲያምር ከለር አልወሰንኩም ብዬሽ ነበር። ወሰንኩ። ኤግዛክትሊ አይ ኖ ዩ ቱ መስቀል ከሌለው ራሱ ወስዷለሁ። መስቀል ያለው ያለ ራሱ ይሄንን በፍላወር አሰሩ። ሲያምር በጣም ነው የሚያምረው። ዋው! ራቅ በይ ትንሽ ማሪ፣ እስከ እግሩ ማየት እፈልጋለሁ። ገቢ ነው። የትኛውም ቦታ ትልካለች። ይህንን ራሱ በጣም አይደል አቡዬ? ይህንን ራሱ በቃ መስቀሉን በአበባ ቀይሪ። በቃ መስቀል የሌለው ራሱ ኤቭሪቲንግ ተሴሽ ዋን ምኗ እሺ ማለት ገብቶሻል አይደለ? ፎቶ በአበባ የምን ቀይ? እሱን በትሽ ለኔ ከሆነ እሱን ነው የምፈልገው። ፒንክ ፒንክ ነው የሚባለው። ቀይ አይደለም ፒንክ ነው ይሄ። ቀይ ፒንክ በቀይ በቃ እነሱ በሚጠሩበት አቡዬ ሸማኔዎች የሚጠሩት ፒንክ እና ቀይ ነው የሚሉት። አዎ እሺ ከሆነ በቃ ይሄ ገብቶሻል። ሊያና ድምጽ ይሰማሻል? ሊያና ሰማሻለሁ። ፒክቸር ብልክልሽ እንትን ትልኛለሽ፣ ታሰርልኛለሽ? አዎ የፈለጋችሁትን ደግሞ እኔ ጋር አሁን በብዛት ነው ኢንስታግራም ላይ ማውጣት ልትልኩ በሳምንት ይነሳተሳለሁ እልካለሁ። የትኛውን ቦታ አስመጣለሁ። እማ መቀነት አለው ልክ እንዳንቺ? አዎ መቀነት አለው። ይሄ ልክ እንደዚህ እንዳንቺ አለው አይደለ? አዎ የእነዚህ መቀነቶች ቀጫጭን ናቸው እኮ ያው እኮ ቀጫጭን ያለ ነው። የእነዚህ መቀነቶች ቀጫጭን ናቸው። አዎ ምልሽ የምፈልገው ቀጠን ያለ ነው። አዎ ግን በእንደዚህ ሰራልኝ። ይሄን ከወደደችው ይሄን ከለር ያሁኑን በእንደዚህ ማሰራት ይችላሉ። እንጃ ምን ይመስልሻል አቡዬ? እንደዚህ ባሰራላት ያምራል። እንደውም ሌላ ዲዛይን ይሆናል። ለአዲስ ዲዛይን እስቲ ምኑ ይሄን ማለት ነው። መቀነቱን ላሳይ። ቀጭን ስለሆነ በእንደዚህ ይሰራልሽ። ወደ ይሄ ነው ቀጭን። በእንደዚህ ናቸው መቀነቶቹ። አንቺ ባረግሽ እኮ በእንደዚህ ማሰራት። አዎ በእንደሱ ሆነልኝ። ሰፋ ያለው አመሰግናለሁ የኔ ፍቅር። በውስጥ አዋራሻለሁ ሊያናዬ። እሺ እኔማ አመሰግናለሁ። 0566567580 ዋትስአፕ ላይ አናግሩኝ። ዋትስአፕ ላይ እንመልሳለን። ውስጥ ትነግራችኋለች። በዋትስአፕ ጠይቋት፣ በውስጥ አናግሯት። አበረታቷት። አዲስ ናት ቤተሰብ አበረታቷት። እኔም እንዳንቺ ፈሪ ነበርኩ። እዚህ ገብቼ ነው ጎበዝ ሆንኩ። አሁን አንቺንም አስተዋወቅኩልሽ። እኔ ሳስተዋውቅላት ሀኒዬ ስለ ቦርሳዎቿ እሷ መጀመሪያ አታወራም፣ ዝምተኛ ነበረች። አሁን ለመደች። ለምዳ የራሷንም ቤት ላይፍ ከፍታ ማስተዋወቅ ጀመረች፣ መሸጥ ጀመረች። ስለዚህ አንቺ መሆን አዲስ ስለሆንሽ ነው ለምጃለሽ። ደግሞ በጣም ነው የምታምሪው፣ ፀጉርሽ፣ ሁሉ ነገርሽ። አመሰግናለሁ።
አቡዬ በጣም አመሰግናለሁ። ሁላችሁንም አመሰግናለሁ። እኔም በጣም ነው የምፈራው፣ በጣም ያስፈራል። ያው ታለማምደናለች አይሻለሁ ብዙ ጊዜ እና ያው ያስፈራል። ትለምጫዋለሽ። የኔ ቤተሰቦች የኔ ሀቢባ ፋሚሊ ሁሉ ፎሎ ያደረጉሽ እና ያለማምዱሻል። እሺ አቡዬ በጣም አመሰግናለሁ። ቤተሰብ ሁላችሁም ፎሎ አድርጓት፣ አለማምዷት። እሺ አዲስ መደብ ቅመም መጣ። እሺ ሀቡዬ ጠዋት ላይ የላክሽው አንድ አካውንት አለ ኮድ የተጻፈበት የት አሉ? ቆይ አንዷ ምን ብላ እንደምጽፍልኝ ሀቡ 50,000 ፎሎ ከገባው እንደ ስጦታ የወደድሽውን እልክልሻለሁ። ከዛ ፕሮፋይል ሆነ ያለው 3954 ናት። ከ3954 ተነስታ 50,000 ፎሎ መግባት ትፈልጋለች። ከ3000 ተነስታ ከዛ ለኔ ችግር የለውም ትምጣና ቃል ትግባ። ኖ አልፈልግም። ከ3000 ምናምን አስመስቼ 50,000 ለማድረስ ነው አይደለም። እዚህ ዘቅዝቀን እንትን እንላታለን። ሀቡዬ ይኸው ኢንቫይት አድርጊያታለሁ። ነይ ግቢ። ምን ለነገሩ ፕራይቬት አካውንት አገኘኋት። ኧረ ፕራይቬት መቶ እንዳታስገቢያት ሶፊ። ኖ ሲታዘኝ ነው ፕራይቬት አካውንት ሀቡዬ። አውቃቸዋለሁ እኮ እኔ ደግሞ ድፍረቷ ገርሞኝ ነው እንጂ ከ3000 ተነስታ 50,000 47,000 ፎሎ ልናደርጋት ሌላ የለሽም። ፕራይቬት አካውንት አራት ሙሉ ፎሎ ልናስደርግ ለስጦታ። ኧረ ደፋር ነሽ በጣም ሞራልሽ ሁሌ የምትይኝ የለም ጄት አይደለም የምትይኝ አገኘኋት እኮ መደረግ አገኘኋት። ቪዲዮ አኩርተሽ አስተዋውቂ ቢዝነስሽን። ቢዝነስ ወንድ ከሆነች መግባት ትችል ነበረ። የለማ ዋፍ የለም። ሶፊ አልተግባባንም። ማሪ ለምንድን ነው የምትገባው? ምን ፈልጋ? አልስማማማ። እኔ በእንደዚህ አይነት ነገር ገባኝ እምልሽ እንደው አትሊስት ቃሏን ነገ እንዘቀዝቃት ነበረ። እንኳን ፋሎ ልናረጋት እንደዛ ነው። እራትና እንትንን ፊልተር ማድረግ ጀምረናል። አቡዬ አሁን እኔ በጣም በቃ ዳሩኝ በጣም ዛሬ በቃ ኢግኖር እናድርገው የተዳሩን። አሁን ምሳዬ ልብላ አርቦኛል። በባዶ ሆዴ ቁጭ ብዬ መስፈርት መመዝገብ አልችልም። እሺ ምን እናድርገው? ልብላ ምሳ እኮ እስከዛ ድረስ ምን ታሪክ እንስማ። አፍቃሪ ወይም አስተማሪ ታሪክ ያለው ካለ ወይ አስተማሪ ታሪክ ወይ ሜሪዬ እንዴት ነሽ? ይቅርታ ስራ ልገባ ሶፊ እንዳትወርጂ። ሜሮን አውርታ ስትወርድ ከዛ ታስገቢያለሽ በሜሮ። ሶፊዬ ቆይ ሜሪዬ እሺ እንዴት ዋልሽ ማሬ? እንዴት ነሽ? ያለን ቆንጆሽ እናቴ። ሀዊ አንድ ጓደኛዬ በእናትሽ ሀቡን ገብቼ በቃ ደስ ስላለኝ ንገራት የልቤ ላውራ ብላ ለምን ጭቅጭቃይ ነው። ስራ ልገባ ስል አስቁማ። ምንም በተመለከተ ነው ማሪ። ምን ፈልጋ ነው? ታስተዋውቀው ነገር አለ? ቢዝነስ ነው? ኖ ጀስት ለአንቺ እንትን ደስታዋን ስለምትወድሽ ያላትን ነገር። አዎ ግን የተዘጋ ፋይል ምንም አይነት ፋይል እኔ መክፈት አልፈልግም። የተዘጋ ነገር ትናንትና ኖ ማንም አይከፍትም። ማንም አይደለም። በቃ ጀስት አድናቆቷን ለመግለጽ ነው፣ ፍቅሯን ለመግለጽ ነው መግባት ፈለገች። ያ አናው ስሟ ፍላወር ትላክ ትዝታ ዲዛይን ያው የላከች ፍላወር የላከች። እሺ አሁን ቦታ ስለሌለ ወይ አንቺ ስትወርጂላት ታስቀር። በቃ እኔ እወርዳለሁ። ቴንክ ዩ ሶ ማች። እኔ እወርዳለሁ። ደህና ዋሉ ሁላችሁም። ቻው ሀቡዬ። እሺ ሳቢያት ሶፊ። እሺ ፍላወር ላኪ የኔ እናት።